ለሩታዬ አዘጋጅቼላታለሁኝ ለሩታዬና ለልጄ ማለት ነውና እሱም ምንድነው መጥተዋል ፋሚሊዎች። አብርሃም ለሩታ የሰጠው የቤት ስጦታና የመኪና ቁልፍ ማስረከቡ በሄርሜላ ዘንድ ከፍተኛ ቁጣ ቀስቅሷል። በትላንትናው ዕለት በአብርሃምና በሄርሜላ መካከል የተፈጠረው ከባድ ጸብ ምን ይመስላል? ለአብርሃምስ ለምን መወሰን አቃታ? እስከ መጨረሻው አብራችን ቆዩ። እንደሚታወቀው ሰሞኑን አብርሃም ወደ ትዳር ለመመለስ ትልቅ እርምጃዎችን እየወሰደ ነው። በተለይም አዲስ ቤት ገዝቶ ቁልፉን ለሩታ ማስረከቡ ብዙዎችን አስደስቷል። አብርሃም ከዚህ ቀደም የነበረው ስህተት ለማረምና ልጁን ከእናቱ ጋር ሆኖ ለማሳደግ የወሰነ ይመስላል። ሩታም ከውጭ ሀገር ጉዞዋ ተመልሳ አዲስ አበባ ለመኖር መወሰኗ ለእርቅ ትልቅ በር ከፍቷል። ነገር ግን ይህ የእርቅ ሂደት በሌላ በኩል ሄርሜላን ክፉኛ አስቆጥቷል። ሄርሜላ ከአብርሃም ጋር በነበራት ግንኙነት አብርሃም ለሷ ያለው ቦታ በግልጽ እንዲነግራት ስትጠይቀው ቆይታለች። በተለይም በትላንትናው ዕለት አብርሃም ለሩታ የሰጠው ስጦታ ተከትሎ ሄርሜላ አብርሃምን አግኝታ ለምን ትጫወትብኛለህ? ቁርጡን ንገረኝ በማለት ከባድ ጭቅጭቅ ውስጥ እንደገቡ ተሰምቷል። አሁንም ጥያቄ ሆኖ የቀጠለው የአብርሃም አቋም ነው። አብርሃም በሩታና በሄርሜላ መካከል ሆኖ ውሳኔ ለመስጠት እየተቸገረ ይገኛል። ሩታ ጋር ለመመለስ ከፈለገ ከሄርሜላ ጋር ያለው ግንኙነት ሙሉ በሙሉ መቋረጥ እንዳለበት የቤተሰብና የጓደኞቹ ምክር ቢለገሰውም እስካሁን ግን በሁለቱም በኩል ይገኛል። የሄርሜላ ጓደኞችም እነሱ ቢታረቁ ቁርጡን አንቺ ለምን እንድትለየው እየገፋፋት ይገኛሉ። እንግዲህ ይህ ሁለት እርቅ የሚጸናው አብርሃም ከአንድ ወገን መቆም ሲችል ብቻ ነው። ከሚሰጡት በአንድ በኩል ወደ ትዳር ተመልሶ ልጁንና ሚስቱን ለማረጋጋት ቤት እስከ መግዛት የደረሰው እርምጃ በመውሰዱ፣ በሌላ በኩል ደግሞ ከሄርሜላ ጋር ያለውን ግንኙነት ቁርጥ አድርጎ ደስተኛ ሆኖ ሩታ ጋር ያለውን እርቅ እንዲያጸና እና ሰላማዊ ትዳር እንዲመራ ከተፈለገ ከሄርሜላ ሕይወት ሙሉ በሙሉ መውጣት እንዳለበት ከቅርብ ቤተሰቦች እና ሆኖ ሁሉም ተጽዕኖ እያሳደረበት ይገኛል። እሱ ግን አሁንም በሁለቱ በኩል እየተሻሸ ይገኛል። በዚህ መሃል ደግሞ የሄርሜላ ጓደኞች በነገሩ ጣልቃ እየገቡ ነው። እነሱ ቢታረቁ ቁጥር አንቺ ለምን ትሰቃያለሽ? እነሱ ሲጣሉ ወደ አንቺ እየመጣ ይቅርታ የሚጠይቅሽስ? ሲታረቅ ደግሞ ችላ የሚልሽስ ከሆነ ለምን ትቆያለሽ? በማለት ከአብርሃም ጋር ያላትን ግንኙነት በቃ ብላ እንድታበቃ በከፍተኛ ጫና እያስደበሩባት ይገኛሉ። ይህም እንግዲህ ቤተሰቦቻችን የዛሬ መረጃ ይህን ይመስላል። የአብርሃምና የሩታ እርቅ ዘላቂ ሰላም ሊያገኝ የሚችለው አብርሃም ከአንድ ወገን በቁርጠኝነት መቆም ሲችል ብቻ ነው። ሩታ በበኩሏ አዲስ አበባ ላይ ለመኖር ወስን መታለች። ቢሆንም የአብርሃም ከሄርሜላ ጋር ያለው ጉዳይ ቁርጥ አላደረገም። ካላሳወቅን ግን ትዳራቸው ደግሞ አደጋ ላይ መውደቁ አይቀርም። ሄርሜላ በበኩሏ ትክክለኛ ቦታውን ለማወቅ ነገሮችን አጥብቃ የያዘች ሲሆን አብርሃም ግን አሁንም ለጥያቄዎች ግልጽ ምላሽ ካለመስጠቱ ይህን የሶስትዮሽ ውጥረት በቀጣይ ቀናት ወደ ምን ሊያመራ እንደሚችል ተከታትለን የምናደርስ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ሁሉንም ትቶ ወደ ትዳሩና ወደ ልጁ መመለስ አለበት ወይንስ ከሄርሜላ ጋር የሚጀምረው ግንኙነት መቀጠል ይኖርበታል? ሩታስ ለአብርሃም የሰጠችው እድል ትክክል ነው ትላላችሁ? የእናንተስ ሐሳብና ለኛ ትልቅ ዋጋ ስላለው በኮሜንት መስጫው ላይ በዝርዝር አስፍሩልን። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ የደወል ምልክቷን በመጫን ሁሉንም የምናመጣቸው ትኩስ መረጃዎችን በፍጥነት እንዲደርሳችሁ እናደርጋለን። በቀጣይ አዳዲስ መረጃዎችን እስክናገኝ ድረስ ቸር ሰንብቱ። ሰላም ለሀገሬ ልጆች።